ዛሬ በመጽሐፍ ቅዱስ ውስጥ ካሉ ታሪኮች መካከል አንዱ የሆነውን የአብርሃምንና የልጁን የይስሐቅን ታሪክ እናያለን። እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕትን አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱን ሎሌዎችንና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ቦታውን ከሩቅ አየ። ሎሌዎቹንም አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አላቸው። የመሠዊያውንም እንጨት አንስቶ ለይስሐቅ አሸከመው። ሁለቱም አብረው ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያን ሠራ፣ እንጨትንም ረበረበ። ይስሐቅም አባቱን እሳቱና እንጨቱ ይኸው፣ የመሥዋዕቱ በግ ግን በየት አለ ብሎ ጠየቀው። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ልጁን ይስሐቅንም አስሮ በመሠዊያው እንጨት ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክም ከሰማይ አብርሃም አብርሃም ብሎ ጠራው። እርሱም እነሆኝ አለ። መልአኩም በብላቴናው ላይ እጅህን አትዘርጋ፣ አንድ ልጅህን ለእኔ አልሰሰትክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም በጉን በልጁ ፈንታ አድርጎ ሰዋው። ያንንም ቦታ ያህዌ ይርኢ ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል።